የእግዚአብሔር አምላካችን ስም የተባረከ ይሁን። ሁላችሁንም በአብ በወልድና በመንፈስ ቅዱስ አንድ አምላክ ስም በእያላችሁበት ሰላምና ጤና ይብዛላችሁ ለማለት እወዳለሁ። እንግዲህ ለተከታታይ ሳምንታት ምናልባት ቀንቷችሁ ከሆነ በአንደኛ ቆሮንቶስ ምዕራፍ 12 ከቁጥር 7 እስከ 12 አካባቢ ያሉትን በተለይ ስለ መንፈስ ቅዱስ የጸጋ ስጦታዎችን አንድ ባንድ እየተመለከትን ነው በስፋት ማለት ነው። ስለዚህ ዛሬ ስድስተኛውን ሳምንት እንግዲህ ባለፈው ሳምንት አካባቢ ጀምረናል። በተለይ ትንቢትን መናገር ነው እየተመለከትን የመጣ ነው። እንግዲህ ትንቢትን መናገርን ስንመለከት ምናልባት የምታስታውሱ ከሆነ እጅግ በጣም አስፈላጊና በብርቱ ፈልጉ የተባለ ስጦታ ነው የትንቢት ስጦታ። ነገር ግን ደግሞ በዛኑ መጠን ደግሞ ከፍተኛ ኮንፊውዥን በምድራችን ላይ የምናየው በዚህ ስጦታ ውስጥ ደግሞ እንደሆነ ለሁላችሁ የተገለጸ ይመስለኛል። ስለዚህ የአንደኛ ቆሮንቶስ ምዕራፍ 12 ስጦታ እጅግ በጣም ልዩ የሚያደርጋቸውን ነገሮች እያሳየኋችሁ መጥቻለሁ። በተለይ ከሮሜ ምዕራፍ 12 ከኤፌሶን ምዕራፍ 4 የጸጋ ስጦታዎች መካከል ይሄኛው ይለያል። የኤፌሶን ምዕራፍ 4 እንግዲህ አምስቱ ኦፊሶች የምንላቸው ማለት እነሱ ጊፍትስ ኢን ዘ ፎርም ኦፍ ፐርሰን ነው። የሰውየው ራሱ ጸጋውን ተቀብሎ በመካከላችን ሆኖ በየጠዋቱ በየማታው በቀናው መጠን የሚያገለግልበት ነው ብያቸዋለሁ። ለምሳሌ አንድ እረኛ አንድ መጋቢ በቤተ ክርስቲያን ውስጥ ይሄ ጸጋ ካለው በቃ አለቀ። 24 ሰዓት በቀናው መጠን ጉልበት ባገኘ መጠን ሁሉ የጸጋውን ሼር የሚያደርግበት ነው። ነገር ግን አንደኛ ቆሮንቶስ ምዕራፍ 12 ያለው ግን እንደዚህ አይደለም። እሱ ሲመጣ የሚመጣ ነው ብያቸዋለሁ። ሲመጣ ሲሰጥ የሚሰጥ በዛች ሞመንት በዛች ደቂቃ በዛች ቦታ ለዛ ስፔሲፊክ ሰው ወይም አካል የሚደረግ እንጂ እኛ በፈለግን መጠን እያነሳን የምናከፋፍለው አይደለም። ለምሳሌ ታምራትን ብንመለከት እኛ ብርና ወርቅ የለንም፣ ያለንን ግን እንሰጣለን። በናዝሬቱ በኢየሱስ ክርስቶስም ተነሳና ተመላለስ ለምሳሌ ብሎ ሲናገር የሐዋርያት ሥራ ምዕራፍ 3 ጴጥሮስ በቃ አለቀ። ያ የታምራት ጸጋ ያ የፈውስ ጸጋ ለዛ ሰው በዛች ሞመንት የምትመጣ ነች እንጂ የዲስብል የሆኑ ሰዎች በሙሉ ተሰብስበው ያንን ያከፋፍላል ማለት አይደለም። የአንደኛ ቆሮንቶስ ምዕራፍ 12 የሚሰራው በተለየ መንፈስ ነው። ያ ስጦታ ለዛ ዓላማ፣ ለዛ ቦታ፣ ለዛ ደቂቃ፣ ለዛ አካል ከዚህ ውጪ ኦፕሬት አያደርግም። ስለዚህ የሐዋርያትን መጽሐፍ ስናነብ ይህን ክፍል ስናነብ የምንመለከተው እሱን ስለሆነ በጥንቃቄ ማድረግ አለብን ነው። በተመሳሳይ ሮሜ ምዕራፍ 12 ላይ ወደ 7 የሚደርሱ የማጽናናት ወይም የኢንክሬጅመንት የሆኑ ስጦታዎች አሉ። ትንቢት መናገር እዛ ውስጥ አለ፣ መምከር እዛ ውስጥ አለ፣ መስጠት እዛ ውስጥ አለ፣ መለገስ እዛ ውስጥ አለ፣ መማር እዛ ውስጥ አለ፣ ማስተማር እኮ እዛ ውስጥ አለ። እነኚህ ስጦታዎች በጣም የተጠሩ ነቢያቶችን ባይሆኑ በእግዚአብሔር አምነው በክርስቶስ አምነው ጸጋን ሼር አድርገው የሚሄዱ ሰዎች ሁሉ ሊያደርጓቸው የሚችሉት ናቸው። ሞቲቬሽናል የኢንክሬጅመንት ላይ ፎከስ የሚያደርጉ ናቸው። ይሄኛው ግን አንደኛ ቆሮንቶስ ምዕራፍ 12 ግን ያለው ይለያል። በጣም እንደሚለይም ጳውሎስ አጠንክሮ ስለተናገረ አንድ በአንድ ነው ለማየት የሞከርነው ማለት ነው። እንግዲህ ዛሬ እና ባለፈው ሳምንት የጀመርነው ትንቢትን መናገር የሚለውን ልክ እንደዛው የሚሰራ ሆኖ ነገር ግን በጥንቃቄ ማየት ያለብን በብሉይ ኪዳን ያለ የትንቢት አገልግሎትና በአዲስ ኪዳን ያለ የትንቢት አገልግሎት በጣም መልእክተኞቹ ሰዎች ቢሆኑም መልእክት ሰጪው የእግዚአብሔር መንፈስ አምላክ ቢሆንም ተደራሽ የሚሆኑት ሕዝብም ቢሆንም ግን ኦፕሬት የሚያደርግበት መንፈስ ግን የብሉይና የአዲሱ በፍጹም የሚገናኝ እንዳልሆነ ዋናዎቹን ለማሳየት ሞክሬያለሁ። ስለዚህ እንደነኛ የነገሮችን በትክክል ማወቅ ካልቻልን እንሳሳታለን። አንዳንድ ጊዜ የብሉይ ኪዳን ነቢያቶችን ከአዲስ ኪዳን ነቢያቶች ጋር አብረን አቀላቅለን የማየት ነገር ስላለ ለምሳሌ ነብይ ስንሾም በቸርች ውስጥ ልክ በብሉይ ኪዳን ነቢያቶች ሲሾሙ የተደረገላቸውን ነገር በሙሉ ፊግራቲቭ በሆነ መንገድ ልናደርግ እንሞክራለን። የተቀዳው ከብሉይ ኪዳን ነው፣ ግን የብሉይ ኪዳን ነቢይና የአዲስ ኪዳን ነቢይ እኩል ኦፕሬት እንደማያደርግ መልኩም ሁኔታውም አንድ እንዳይደለ በጥንቃቄ ማየት አለብን ብለን በጣም ዋናዎቹ ላሳያችሁ ሞክራለሁ። እንግዲህ በተለይ የአዲስ ኪዳን ትንቢትን ስናይ የብሉይ ኪዳን ትንቢትን ስናይ የብሉይ ኪዳን ትንቢት እንደወረደ የሚቀርብ ነው። እግዚአብሔር አምላክ በነቢያቶቹ አፍ የሚያቀርብና መስመር በመስመር የሚቀርብ ነው እንጂ በእኛ እውቀት በእኛ ሌብል ሰመሪ ተደርጎ የሚተላለፍ መልእክት አይደለም። ዲክቴት የሚባለው መስመር በመስመር የሚቀርብ ምንም ማትቀንስለት ማለት ምንም የማትጨምርለት ምንም የማትቀንስለት እግዚአብሔር ምላስክ ላይ ያደረገውን በዛች ሞመንት ያመጣውን ነገር በሙሉ የምትናገረው ነው። በአንተ እውቀት
በእኛ ዕውቀት በእኛ ጥበብ ወይ ደግሞ በዛች ወቅት በነበረን የትምህርት ደረጃ የሚለካ አይደለም። በቃ ሲመጣ ታስተላልፈዋል። የሚቀነስም የለውም የሚጨመርም የለውም። ዲክቴት ነው እግዚአብሔር ያስተላለፈው ቀጥታ ለተደራሲው የሚደርስበት ነው የብሉይ ኪዳን ትንቢት የሚነገርበት መልክ። የአዲስ ኪዳን ግን እንደዛ አይደለም። የአዲስ ኪዳን ሙሉ ለሙሉ ዲክቴት በሆነ መንገድ የሚታለፍ ሳይሆን መልእክቱን እንቀበላለን፣ መልእክቱን እንሰማለን። የሰማነው መልእክት 100% ፐርፌክት ነው። የወረደው ከሰማይ ነው፣ የመጣው በእግዚአብሔር መንፈስ ነው፣ ከጌታ ነው የመጣው። ነገር ግን ስናስተላልፈው ወደ ሰዎች ስናመጣው ግን ዲክቴት በሆነ መንገድ መስመር በመስመር ቃል በቃል ምንም ሳይቀነስ ሳይጨመር የምናስተላልፈው ሳይሆን በእኛ ዕውቀት በእኛ የትምህርት ደረጃ በእኛ ሰመሪ የማድረግ አቅም ልክ የሚተላለፍ ነው ብያቸዋለሁ። ይሄ ትልቁ ዲፍረንስ እሱ ነው። እዚህ ይሄኛውን ዲፍረንስ የማናቅ ከሆነ በብሉይ ኪዳን መካከል ያለና በአዲስ ኪዳን መካከል ያለ የትንቢት ሁኔታ አንድ አድርገን ልንቆጥረው እንችላለን። መልእክቱ አንድ ሊሆን ይችላል። የሚተላለፈው መልእክት ከሰማይ ነው የመጣው። የሚተላለፍበት ግን መንገድ ከዚህ ጋር የተያያዘ አይደለም ብለን በደንብ አድርገን የተነጋገርንበት ፓርት ስለሆነ ብዥታ ሊኖረን አይገባም። ይሄ ብቻ ግን አይደለም። የብሉይ ኪዳን ትንቢት የትም ቦታ ላይ ከመነገሩ በፊት ይፈተሽ አልተባለም። ምክንያቱም ስተት አይፈጸምባም። ምንም አይነት ብዥታ የለውም። ሐሰተኛ ካልሆነ ሰውየው ከስጋው ካላመጣ ከአጋንንት ካላመጣ ከስጋ ካላመጣ በስተቀር በብሉይ ኪዳን የሚነገር ትንቢቱን ስትነግረው ከሰማይ የመጣ እስከሆነ ድረስ ዲክቴት ተደርጎ መስመር በመስመር ያቺኑ የሰማኸው ነገር ሳትቀየር ሳትጨመር ሙሉ ለሙሉ የምትተላለፍ ስትሆን የብሉይ ኪዳን ግን የአዲስ ኪዳን ግን መልእክቱን ከሰማኸው በኋላ በአንተ ዕውቀት በእኛ ሰመሪ የማድረግ አቅም ይወሰናል። ስለዚህ መልእክቱ ይተላለፋል። ሲተላለፍ ግን ጭብጡን ሰመሪውን እንዳለ ሰብሰብ ያለው መልእክት ነው እንጂ የምናስተላልፈው መስመር በመስመር እንሄዳለን ማለት አይደለም። ይሄንን ባለፈውም በደንብ ላስረዳችሁ ጥረት አድርጌያለሁ። ስለዚህ የብሉይ ኪዳን ትንቢት ምንም አይነት የፍተሻ ገደብ አልተጣለበትም። ከሰማይ እስከመጣ ድረስ ዳይሬክት የሚሄድ ነው። የአዲስ ኪዳኑ ግን ትንቢት እንደዛ አይደለም። ነቢያትም 2 ወይም 3 ሆነው ይናገሩ ሌሎች ይለዩዋቸው የሚል አንደኛ ቆሮንቶስ ምዕራፍ 7 ቁጥር 29 ተጽፏል። ምን ማለት ነው? አንዱ ሲናገር ሌሎች ይፈትሹ፣ ሌሎች ይመዝኑ፣ ሌሎች ይዩ፣ ሌሎች ይመልከቱ። እንዴ ሌሎች ይመልከቱና ሌሎች ይዩ ማለት ምን ማለት? ባጭር ቃል የአዲስ ኪዳን ትንቢት ይመዝናል። ትንቢትን ሁሉ አትናቁ ግን ፈትሹ የሚባለው ለብሉይ አይደለም፣ ለአዲስ ኪዳን ነው። ትፈትሸዋል። ኢቭን ከመነገሩ በፊት አንዱ ሲናገር ሌሎቹ ይፈትሹ። ምን ማለት ነው? ባጭር ቃል እየተናገረ እያለ ነው ይሄ መጽሐፍ ቅዱሳዊ አይደለም፣ ይሄ ይጣረሳል፣ ይሄ ልክ አይደለም እስከመባል ይዘልቃል። የአዲስ ኪዳን የትንቢት አገልግሎት የብሉይ ኪዳን ውስጥ ዲክቴት የተደረገ ነው። መስመር በመስመር የሚመጣ ነው። ማንም ሰው ምንም ሊለው አይችልም። ከዓለም ከተናገረም ሰውየው እና ስተት ከተገኘበት እስከ ማስወገድ የሚደርስ ነው። ምክንያቱም ሐሰተኛ ነው፣ ከስጋ ነው፣ ከአጋንንት የመጣ ነው። አለቀ። ምንም ብዥታ የለውም። የአዲስ ኪዳን ግን የትንቢት አገልግሎት ሰመሪ የሚደረግ በሰውየው ዕውቀት፣ በሰውየው የትምህርት ደረጃ፣ በሰውየው ብስለት ጭምር የሚመዘን ስለሆነ እነሆ ትንቢቱ ከመነገሩ በፊት ይመዘን የሚል ቅድመ ሁኔታ ተቀምጦበታል። እንደ አዲስ ኪዳን እንደ ብሉይ ኪዳን ዝም ብሎ የሚነገር አይደለም። ይህንንም ላሳያችሁ ሞክራለሁ። ስለዚህ ትንቢትን አትናቁ፣ ሁሉን ፈትኑ፣ መልካሙን ያዙ ሲባል ዝም ብሎ አይደለም። ስለዚህ አንዳንድ ጊዜ ዝም ብሎ ረንደም ትንቢት ይነገርና ከዛ በኋላ እኛ ምን አገባን እንፈትሻለን የሚባል አይደለም የብሉይ ኪዳን። የአዲስ ኪዳኑ ግን በጣም በጥንቃቄ የሚሄድ ነው። እንግዲህ የብሉይ ኪዳን ትንቢት እንዳልኳችሁ ዲክቴት ስለሚደረግ የእግዚአብሔርን ቃል በቃል ምንም ሳትቀየር ስለሆነ የሚያቀርበው ሊሳሳት የሚችልበት እድል ምንም የለም። የውጣም ብትሆን ስህተት የሚባል ነገር አይመጣበትም። ከተሳሳትከም ከሰው ነው፣ ከተሳሳትም ከስጋ ነው፣ ከአጋንንት ነው፣ የሚያስወግድ ነው፣ ሞት የሚያስቀጣ ነው። የአዲስ ኪዳን ግን የትንቢት አፕሮቹን ስንመለከት ምንም አይነት ስህተት አይፈጸምም። ከእግዚአብሔር እስከመጣ ድረስ ከእግዚአብሔር እስከተገኘ ድረስ አምላክ እስከተናገረ ድረስ የሰራዊት አምላክ እግዚአብሔር እንዲህ ይላል ብለህ በመንፈስ እስካቀረብከው ድረስ የሚፈጠር ነገር አይኖርም። እንዳይፈጠር ደግሞ ፍተሻ ተቀምጦበታል። በዚህ ፍተሻ ውስጥ ምናልባት አልፎ ትንቢቱን ስትናገር ሌሎች ቁጭ ብለው እንዲመዝኑ ሁሉ ተደርጎ የምትናገረው ግን በአንተ የእውቀት ደረጃ ነው ሰመሪ አድርገህ የምትናገረው። ስለዚህ
ሰበሪ አድርገህ ስትናገር መልእክቱ ፐርፌክት ነው፣ ምንም አይወጣለትም። ግን ስትናገረው ምናልባት ትንንሽ የሆኑ ልዩነቶች ድንገት ሊታዩ ይችላሉ። ይህ ድብልቅልቅ ያለውን የውሸት ዘመኑን ለጊዜውን ተው። እኔ ፐርፌክት የሆነውን ከሰማይ የመጣውን በእግዚአብሔር መንፈስ ሆነን ዲክሌር የምናደርገውን ፕሮፌሳይ የምናደርገው የምንናገረውን ትንቢት እንኳ ቢሆን የምንናገረው በእኛ እውቀት ሰመሪ አድርገን ነው ለሰው የምናስተላልፈውና እኛ ሰመሪ ስናደርግ መልእክቱን ስናስተላልፍ ምናልባት ትሩዙ 100% እንኳን ትክክል ሆኖ ስናስተላልፍ ግን ቴክኒካል ምናልባት 99%ቱን አሳክተን 1% ሊዋዥቅ የሚችልበት ዕድል ይፈጠራል። ለምን? በእኛ እውቀት ልክ ነው ለሰው የምናሳልፈው እንጂ ዲክቴት አድርገን እግዚአብሔር አምላክ በበለዓም አፍ ውስጥ እንዳስቀመጠው መስመር በመስመር የምንናገረው አይደለም። ስለዚህ እንደዚህ ጋፖች ሊፈጠሩ እንደሚችሉ ባለፈው ሳምንት ትንሽ እየጠቆሚያቸዋለሁ። ለምሳሌ አሁን አጋቦስን አንስተናል። አጋቦስ በአዲስ ኪዳን የታወቀ ስሙ ደጋግሞ የተጠራ ነብይ ነው። ምንም አታወጣለትም። በጣም ስለ ረሃብ ተንብዋል። ሊመጣ ባለው ዘመን ላይ ረሃብ ይመጣል በዚህ ዘመን ብሏል መጽሐፍ ቅዱስ። ይህ ይመጣል የተባለውና በነብዩ አጋቦስ የተነገረው የትንቢት ቃል በቀላዲዮስ ቄሳር ዘመን ተፈጸመ ብሎ የሐዋርያት ሥራ ምዕራፍ 11 ቁጥር 27 እስከ 28 ተነግሯል። ምን ማለት ነው? የሚናገረው ትክክል። በዚህ ዘመን ረሃብ ይመጣል፣ በሚቀጥለው ዘመን ረሃብ አለ ብሎ ተናገረ። ያ ረሃብ በዚህ ንጉሥ ዘመን ተፈጸመ ብሎ መጽሐፉ እዛው አረጋግጦልናል። ይሄ ሰው ለጳውሎስ ትንቢት እንደተናገረ ብዙዎቻችን እናውቃለን። በጣም ጳውሎስን ይሄ ሰው እስራት ይቆየዋል፣ መከራ ይቆየዋል በኢየሩሳሌም ብሎ የጳውሎስን መታጠቂያ ወስዶ አስሮ ራሱን ሲያበቃ የሰራዊት አምላክ እግዚአብሔር እንዲላ ይሄ ሰው በእስራኤል በኢየሩሳሌም እስራት ይቆየዋል ያለው እሱ ነው። ምክንያቱም የአጋቦስን የነብይነት አገልግሎት ስንመለከት በጣም ፐርፌክት ነው። የተናገረው ይሆናል። በጳውሎስም ውስጥ የተናገረው ነገር ሆኗል። ምንም አታወጣለትም። የተናገረው ነገር ምንም ሳይወጣለት የተፈጸመው ሲፈጸም ግን አጋቦስ በራሱ ዕውቀት በራሱ ልምድ ሰመሪ አድርጎ ስለሆነ መልእክቱን ለጳውሎስ የሚነግረው ለሰሚው የሚነግረው ምንም እንኳን የተናገረው ትንቢት ሙሉ ለሙሉ ቢፈጸምም ሲፈጸም ግን አንዳንድ የቃላት ግጥም ያላሉ ነገሮች እንዳሉ ግን መጽሐፉን ስንመረምር እናገኛለን። ይሄንን በጥንቃቄ እንድትሰሙ ፈልጋለሁ። ለምሳሌ አጋቦስ ትንቢቱን ሲናገር የጳውሎስን መታጠቂያ ወሰደና የዚህ መታጠቂያ ባለቤት ብሎ ጀመረ። የዚህ መታጠቂያ ባለቤት አይሁድ በኢየሩሳሌም እንደዚህ ያስሩታል። በጥንቃቄ ስሙ። አይሁድ በኢየሩሳሌም እንደዚህ ያስሩታል፣ በአሕዛብም እጅ አሳልፈው ይሰጡታል አለ። የሐዋርያት ሥራ ምዕራፍ 20 ቁጥር 10 እና 11 እዚህ ጋር ሁለት ቃላቶች አሉ። አንደኛ አይሁድ በኢየሩሳሌም እንደዚህ ነው የሚያስሩት፣ ከዛስ ለአሕዛብ ደግሞ እጅ አሳልፈው ይሰጡታል የሚል ሁለት መልእክቶች ይታሰራል፣ ታልፎ ይሰጣል የሚል መልእክቶችን አስተላለፈ። ይሄ ሆኗል? አዎ ሆኗል። ታስሯል? አዎ ታስሯል። ታልፎ ተሰጥቷል? አዎ ታልፎ ተሰጥቷል። ትንቢቱ 99% አሳክቷል። ፐርፌክት፣ ምንም አይወጣለትም። እዚህ ነው አንዳንድ ጊዜ ትንቢቶች ከተነገሩ በኋላ ምንም ብሽታ የለውም። አሁን እኛ በዚህ ዘመን የምናደርገው በፍጹም መሬት ላይ የሌለ ነገር፣ የማይተገበር የማይፈጸም በውሸት የተከሸነ አርቲስቲክ የሆነ ድራማ የሆነ ሊሆን የማይችል ሰዎች ዝም ብለው ይናገራሉ። የማይመዘን ማይሆን ነገር ግን በአዲስ ኪዳን ላይ የነበሩ ግን ነቢያቶች ይናገራሉ፣ ይሆናል። አጋቦስ ይታሰራል ብሏል፣ ታስሯል። ታልፎ ይሰጣል ብሏል፣ ታልፎ ተሰጥቷል። ነገር ግን ታልፎ ተሰጠ ያለው እሱና ጳውሎስ ታልፎ የተሰጠበት መንገድ ግን የተወሰነ ልዩነት ግን እንዳለ ማየት እንችላለን። ለምሳሌ አሁን ይህንን አጋቦስ ትንቢቱን ሲናገር አይሁድ በኢየሩሳሌም እንደዚህ ያስሩታል ብሎ ነው የተናገረው። ነገር ግን አይሁዶቹ አስረውታል። ማን ነው ያሰረው? እዛ እንግዲህ በክንክራውስ ስለት አለብኝ ብሎ ገባ። ሰዎች ተሰበሰቡ። ይሄ መላውን ኤዥያ ያረከሰ ሰው አሁን ደግሞ መቅደሳችንን ሊያረክስ በዚህ ተገኝቷል፣ እርዱን ብለው ጮሁ። በከፍተኛ ጮህ ነው ከተማው ታወክ የሚል አለቆች በሰሙ ጊዜ መጡና ወረዱባቸው፣ ጳውሎስን ከመካከል ነጥቀው አወጡት ይላል መጽሐፉ ሲናገር። በዚያን ጊዜ የሻለቃው ቀርቦ ያዘውና በሁለት ሰንሰለት ይታሰር ዘንድ አዞ ማን እንደሆነና ምን እንዳደረገ ጠየቀ ይላል የሐዋርያት ሥራ ምዕራፍ 21። ታሰረ፣
ማን ነው እሱ? ጳውሎስን ያሰረው። በዚያን ጊዜ የሻለቃው ቀርቦ ያዘውና በሁለት ሰንሰለት እንዲታሰር የሮም ወታደሮች ናቸው ጳውሎስን ያሰሩት። ዳይሬክት አይሁድ ያስሩታል ነው እሱ ያለው። አይሁድ ያስሩታል የሚለው ግን ፕራክቲካሊ መስመር በመስመር ስንከተል ጳውሎስ ግን ያሰሩት የሮም ወታደሮች እንደነበሩ ሻለቃው አዟቸው የሮም ወታደሮች አሰሩት ነው የሚለው። አጋቦስ ደግሞ ትንቢቱን ሲናገር ያለው አይሁድ ያስሩታል ነው። አያችሁ፣ ይታሰራል የሚለው ችግር የለው። መታሰሩም ሪል ነው፣ ሆኗል፣ ተፈጽሟል። ግን ስፔሲፊክ ያሰሩት የአይሁድ ሽማግሌዎች ሳይሆኑ የሮም ወታደሮች ወይም ቄሳሮች እንደነበሩ መጽሐፉ ክሊር አድርጎ አስቀምጧል። ይሄ እንደዚህ አይነት ልዩነት ሊከሰት ይችላል። ትሩዙ ምንም ችግር የለውም። ለምን? አጋቦስ በራሱ መንገድ ነው የሚናገር። እንደሚታሰር እርግጠኛ ነው። የእግዚአብሔር መንፈስ አመልክቶታል፣ ተናግሮታል። ትንቢቱን ግን ፎርዋርድ ሲያደርግ የሚያደርግበት መንገድ በራሱ ሰመሪ ቀምሮ ሰርቶ ስለሆነ የሚያወራው እንዲህ አይነት ጋፖች ሊፈጠሩ ይችላሉ። እንዴ በአዲስ ኪዳን ይሄ ቢሆንም ግን በብሉይ ኪዳን ኔቨር ኤንድ ኤቨር ምንም አይነት ስህተት ሊፈጠር አይችልም፣ ከአጋንንት ካልሆነ ከሰው ካልሆነ ከስጋ ካልሆነ በስተቀር ማለት። ለምሳሌ አሁን በአሕዛብ እጅ አሳልፈው ይሰጡታል ነው እሱ ያለው። ያውላችሁ በአሕዛብ እጅ አሳልፈው ይሰጡታል ነው እሱ ያለው። መጽሐፍ ሲናገር ግን ከመቶ አለቆችም ሁለት ጠርቶ ወደ ቄሳሪያ የሄዱ ዘንድ 200 ወታደሮችን፣ 70 ፈረሰኞችን፣ 200 ባለጦር መሳሪያዎችን ከሌሊቱ በሶስተኛው ሰዓት አዘጋጀላቸው ሄዱ። አሁን አይሁድ ያስሩታል፣ ደግሞም ለአሕዛብ አሳልፈው ይሰጡታል ነው የሚሉት። ያሰሩት ደግሞ ሮማውያን ናቸው፣ ወታደሮች ናቸው ያሰሩት። አሳልፈው የሰጡትም እነሱ ናቸው። ስለዚህ ታልፎ መሰጠቱን ተናግሯል። ልክ ነው። እነማን ናቸው ግን አሳልፈው የሰጡት የሚለው ጉዳይ አልተብራራም። አይሁድ ነው እሱ ያለው። ነገር ግን ስናነብ ያገኘው ሌላ ነው። ያስሩታል አይሁዶች ብለዋል። ታስሯል። አዎ። ያሰሩት ግን አይሁዳውያን አይደሉም፣ የሮም ወታደሮች እንደነበሩ የሻለቃው እንደነበር ተዘግቧል። ስለዚህ እንዲህ አይነት ጋቦች የሚፈጠሩት በአዲስ ኪዳን የትንቢት አገልግሎት ሲነገር የሚነገርበት መንፈስ በሰውየው ዕውቀት ልክ ይወስናል። በሰውየው ዕውቀት ልክ የሚመዘን ነው። ስለዚህ ኢቭን በብሉይ ኪዳን ያለ የትንቢት መንገድ ሲነገር ፐርፌክት ነው። የሰራዊት አምላክ እግዚአብሔር እንዲህ ይላል ነው የሚሉት። አይታችሁ እኮ በአዲስ ኪዳን ያሉ ግን ትንቢቶች ሲነገሩ ኢቭን እነ ጳውሎስ እንኳን ሳይቀሩ ሲያወሩ የሚያወሩበት መንፈስ በተወሰነ ደረጃ ላላ ያለ ይመስላል። ለምሳሌ አሁን ራእይን ካየ በኋላ ታችኋል። ወደ መቄዶንያ ለመሄድ ሲያስብ መስሎናል ነው ያለው። ራእይ አየን። ከመቄዶንያ ማዶ የነበረው ሰውዬ እባክህ ጳውሎስ ተሻገርና እርዳን የሚል ህልም አየን፣ ራእይ ተመለከትን። ስለዚህ የእግዚአብሔር መንፈስ ወደ መቄዶንያ ሄደን የእግዚአብሔር ወንጌል እንናገር ዘንድ እንደላከን መስሎናል ነው የሚለው። መስሎናል። እርግጥ እኮ ነው መቄዶንያ መሄዳቸው የጌታ ፈቃድ ነው። ያ ራእይም ትክክል ነው። እንደ ጳውሎስ የሰማው እኮ ፐርፌክት ነው፣ ችግር የለውም። ነገር ግን ሲያቀርበው መስሎናል ብሎ ነው ያቀረበው። እንደ ብሉይ ኪዳኑ እርግጥ ብለው የሰራዊት አምላክ እግዚአብሔር እንዲህ ይላል ከማለት ይልቅ መስሎናል፣ ደመደምን፣ እኛና መንፈስ ቅዱስ ፈቅደናል። እንዲህ አይነት ነገሮችን በአብላጫው ታገኛላችሁ። እኛና መንፈስ ፈቅደናል፣ በመንፈስ አመለከተ፣ መንፈስ ቅዱስ አሳልፎ ይሰጣል አለ። እንዲህ ነው የአዲስ ኪዳኖቹ ፍርጥም ውሸት የለባቸውም እኮ ፍርጥም ብለው ግን እንደ ብሉይ ኪዳን ነቢያቶቹ ቃል በቃል ትርትር አድርገው እንደውም ራሱ መልእክቱን ሲናገሩት የእግዚአብሔርን ፈጣሪነት፣ ኃያልነት፣ ገናናነት፣ ፈራጅነት በመንግስታት ሁሉ መካከል ፈራጅ እሱ ብቻ እንደሆነ አስቀድሞ ተርትረው ሲያበቁ ነው መልእክቱን የሚናገሩት። ይሄ እነሱ አማርኛ ለማሳመር ብለው የሚያመጡት አይደለም። ዲክቴት የተደረገ እግዚአብሔር በምላሳቸው ላይ የሚያስቀምጠውን ነገር ሳይጨመር ሳይቀነስ ቦልድሊ የሰራዊት አምላክ እግዚአብሔር እንዲህ ይላል ብለው የሚናገሩት ነው። በአዲስ ኪዳን ግን መልእክቶቹ ትክክል ናቸው። አዎ ከሰማያን የመጡት የስ ነገር ግን መልእክቶቹ ሲናገሩ በጣም በጥንቃቄ የሚናገሩት። መስሎናል ያሉበት ጊዜ አለ። እኛና መንፈስ ቅዱስ ፈቅደናል የሚሉበት ጊዜ አለ። መንፈስ ቅዱስ አመለከተ ያሉበት ጊዜ አለ። ትንቢቶቹ ትንቢቶች ናቸው። ነገር ግን በዚህ መንገድ እንደሚሆን በጣም በጥንቃቄ መታሰብ አለበት። መንፈስ ቅዱስ በርናባስና ሳውል ለዩልኝ ብለዋል የሚሉት እና ከራሱ አወራረዱን የንግግሩን ዘይቤ ስታዩት ከብሉይ ኪዳን ጋር ያገናኛል።
የአዲስ ኪዳን የንግግሩን ዘይቤ ትንቢቱን ሲናገሩ መልእክቱን ሲናገሩ የሚያመጡበት ዘይቤውና የብሉይ ኪዳን ዘይቤው በፍጹም አይገናኝም። ይሄ ዲፈረንስ እንዳለው ነው የሚያሳየው። ስለዚህ እግዚአብሔር ሰዎች በቤተ ክርስቲያን ውስጥ ትንቢትን የመናገር አገልግሎት ትንቢትን በትንቢት ቸርችን የማገልገል አገልግሎት በብርቱ የሚፈለግ ጉዳይ ነው። በብርቱ ፈልጉም ተብሏል። ነገር ግን በጣም ብዥታ ውስጥ እየወደቅን በብሉይ ኪዳን ያሉ ጥቅሶችን አንዳንድ ጥቅሶችን ወስደን ለኛ የምንጠቀምባቸው መንገድ መኖር የለበትም። ምክንያቱም በብሉይ ኪዳን ያሉ ምክንያቱም በሐዋርያትና በነቢያት መሰረት ላይ ታንጻችኋል ሲል ለምሳሌ አንዳንድ ሰዎች በሐዋርያትና በነቢያት መሰረት ላይ ታንጻችኋል። ይሄ እኮ በጣም ትልቅ እኮ ቃል በነገራችን በጣም ትልቅ በሐዋርያትና በነቢያት መሰረት ላይ መታነጽ የሚለው ራሱ እንዴ በሐዋርያትና በነቢያት መሰረት ላይ ታንጻችኋል የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው ብሎ ሲናገር እኮ እንዴ በሐዋርያትና በነቢያት መሰረት ላይ ታነጻችሁ ሲል ኤፌሶን 2:20 ላይ እኮ እነኛ ነቢያቶች የአዲስ ኪዳን ነቢያቶች አይደሉም። እነኛ ነቢያቶች ተደርጎ የተቆጠሩት የብሉይ ኪዳን ነቢያቶችን ነው የሚወስደው። ለምን? የብሉይ ኪዳን ነቢያቶች እኮ ማለት ራሳቸው መጽሐፍ ናቸው። ለምሳሌ ኢሳይያስ ትንቢት ተናገረ፣ ሕዝቅኤል ትንቢት ተናገረ፣ ኤርምያስ ትንቢት ተናገረ። ትንቢቱ እኮ ራሱ መጽሐፍ ሆኖ እጃችን ላይ እኮ አለ። ካኖን ተደርጎ ተጠርዞ አባቶች ፕሩፍ አድርገውት እኮ አስገብተዋል። ለምንድን ነው እሱ የብሉይ ኪዳን ነቢያቶችን በዚህን ያህል መሰረት የሚያደርጋቸው? ምክንያቱም በብሉይ ኪዳን የአዲስ ኪዳን ሐዋርያቶች ተወክለዋል፣ የብሉይ ኪዳን ደግሞ ነቢያቶች ተወክለዋል። ኢየሱስ ክርስቶስ መሰረት ነው። በእነኚህ መሰረት ላይ ነው ክርስትናችን የተጣለው። በእነኚህ መሰረት ላይ ነው ወንጌል የተመሰረተውና በነቢያትና በሐዋርያት መሰረት ላይ ታነጻችኋል ሲል መጽሐፍ ሐዋርያት የሚለው የበጉ ሐዋርያትን ነው። ነቢያት የሚለው ደግሞ የብሉይ ኪዳን ነቢያትን ነው። ለምን? የብሉይ ኪዳን ነቢያቶች የእግዚአብሔር ሰዎች መጽሐፎች ናቸው። ራሳቸው የተናገሩት ነገር እኮ አልተጣለም። ኤርምያስ ያን ሁሉ ምዕራፍ በትንቢት ተናገረ አይደል? የተናገራቸው ትንቢቶች እኮ ዲክቴት የተደረጉ ቀጥታ በእግዚአብሔር መንፈስ የመጡ የተላለፉ ያልታረሙ በሰው ምላስ እንደገና ያልተቀናጁ በሰው ዕውቀት ተቀናይተው ያልመጡ በእግዚአብሔር መንፈስ ተነርተው የተደረጉ ስለሆኑ ነው እኮ መጽሐፍ ሆኑ። በእግዚአብሔር መንፈስ ተነርተው የተጻፉ ናቸው። ምንም አይነት ስህተት የለባቸው። ትንቢት ናቸው። እንደገና ደግሞ መጽሐፍ ሆነዋል። እናነባቸዋለን፣ እንማራቸዋለን። ለምንድን ነው መጽሐፍ የሚሆኑት? መጽሐፍ የሚሆኑትማ ዲክቴት የተደረጉ ምንም አይነት ስህተት የሌላቸው በሰው ዕውቀት ሰመሪ ተደርገው ያልተላለፉ እንደመሆኑ መጠን መጽሐፍ እስከመሆን በቅተዋል። መጽሐፍም ሲያረጋግጥ መሰረት ተደርገዋል። የብሉይ ኪዳን ነቢያቶች በአዲስ ኪዳን በሐዋርያትና በነቢያት መሰረት ላይ ታንጻቸዋል የሚለው ከዚያ ግን የሚመጣ ነው እግዚአብሔር ሰው። ስለዚህ መጽሐፍን ስንመረምር ስናጠና በአዲስ ኪዳን ውስጥ ያለው የትንቢት አገልግሎት በጣም በጥንቃቄ የሚተገበር ሰው የሚፈትሸው እንደውም እኮ አንዳንድ ጊዜ የትንቢት መንፈስ የነቢያት መንፈስ እኮ ይገዛል፣ ለተናጋሪው ይገዛል ተብሏል። በአዲስ ኪዳን ላይ በዛን ያህል መጠን ይገዛል። ስርዓት ታስይዘዋለህ። የሚመጣውን ትንቢት ወይም መልእክት ልትይዘው ትችላለህ ተብሏል። ምክንያቱም የእግዚአብሔር የሥርዓት አምላክ ነው። የእግዚአብሔር መንፈስ የሥርዓት አምላክ ነው። የነቢያት መንፈስ ደግሞ ለነቢያት እንትኖቹ ይገዛሉ ብሎ መጽሐፍ ሲናገር እኮ የአዲስ ኪዳን የትንቢት አገልግሎት የምትገዛው የምትቆጣጠረው አሳልፈህ ለነገ የምትናገር ሁሉ ነው። በብሉይ ኪዳን ይህን ታደርጋለህ? እርግጠኛ አይደለሁም። ምክንያቱም የሚመጡት ትንቢቶችን በሙሉ ስትዋቸው ሰዎች ማነጅ ያደርጓቸዋል ብዬ አላስብም። ለምን? የሚመጣ ነው። ሲመጣልህ ትናገረዋል። ሲመጣልህ ተገፍተህ ያንን መልእክት ታስተላልፋል። ለዚህ ነው እነ በለዓም እኮ እነ ባላቅ ቆመው ምን ቆመው እኮ ትእዛዝ ከሰማይ ተቀብያለሁ እመልሰው ዘንድ ሁሉ አልችልም እያሉ እኮ ነው ትንቢት የሚናገሩት። እንደዚህ አይነት ትንቢት ሰው የሚናገረው በዚህ መንፈስ ስለሆነ የብሉይ ኪዳን ትንቢትና የአዲስ ኪዳን ትንቢት በጣም በጥንቃቄ መያዝ ያለበት መሆኑን ማሳየት አለብን። እንግዲህ ስፔሲፊኳ አንደኛ ቆሮንቶስ ምዕራፍ 12 ላይ ያለው ትንቢትን መናገር የሚለውን የትንቢት ስጦታ ግን መጠቅለያችን እሱን ማድረግ ስላለብን ለሚቀጥለው ሳምንት ይችን ቃል ምንድነው ታራ ጳውሎስ ሊያስተላልፍ የፈለገው እንዴት ነው እኛ የምንማርበት የሚለውን እንግዲህ በሚቀጥለው ሳምንት ደግሞ ላሳያችሁ እሞክራለሁ። ምክንያቱም የትንቢት አገልግሎት እውነት ነግራችሁ በጣም በከፍተኛ ደረጃ በርካታ ግራ መጋባቶች ያሉት
ቤተክርስቲያን ከምትጠቀመው ባልተናነሰ በዚህ ጸጋ የምትጎዳው ጉዳት ስለሚበልጥ እባካችሁ ያለ ዕውቀት እንዳንሆን ትንቢትን እንድንፈትሽ እንድንመረምር የሚሆኑትን ጉዳዮች በጣም በጥንቃቄ እንድናይ ለእግዚአብሔር ቃል ያለን ቦታ እጅግ በጣም ከፍ እንዲል የትንቢት ጸጋ አገልግሎት ዓላማው እንዲገባን ከዓላማ ውጪ ማንም ሰው ሊወጣ ሲሞክር እንድናስቆም መጽሐፉ በዚህ መንገድ አልተጻፈም እንድንል እንድንከራከር የመጽሐፍ ቅዱስ የቃሉ ጠበቆች ሆነን እንድንገለጥ በዚህ አጋጣሚ ላሳስባችሁ ፈልጋለሁ። እግዚአብሔር ዘመናችንን ይባርክ በክርስቶስ ኢየሱስ ስም አሜን።